ፎሬክስ ትሬዲንግ ለመጀመር የሚያስፈልጓችሁ 3 አፕሊኬሽኖች። የመጀመሪያው ትሬዲንግ ቪው ይባላል። በዚህ አፕሊኬሽን ላይ የተለያዩ የአሴቶችን ዋጋ ፎሎ ለማድረግ ቻርት አናሊሲስ ለመስራት የምንጠቀምበት አፕሊኬሽን ነው። ቤዚካሊ በቀላሉ ስልካችን ላይ ዳውንሎድ አድርገን ከስልካችን ከየትም ቦታ ሆነን የተለያዩ አሴቶች ዋጋቸውን ፎሎ ማድረግና መከታተል እንችላለን። ሁለተኛው MT4 ወይም MT5 እኔ የምጠቀመው MT5 የሚባለው ነው። ማለትም ያው ሜታ ትሬደር 5 ይባላል። ብዙ ጊዜ ትሬደሮች ፕሮፊታቸውንም ሆነ ትሬዳቸውን ስክሪንሻት ሲያደርጉ በብዛት ከዚህ አፕሊኬሽን ላይ ነው የምታዩት። ቤዚካሊ ከዚህ አፕሊኬሽን ሆነን ከስልካችን ሆነን ትሬዶችን መክፈት እና መውጣት እና የገባናቸውን ትሬዶች በቀላሉ ከስልካችን ሆነን ማኔጅ ማድረግ የሚያስችለን አፕሊኬሽን ነው ማለት ነው። ሶስተኛው ደግሞ ማይፌክስ ቡክ። ይሄ ደግሞ ዓለማችን ላይ የተለያዩ አሴቶችን አፌክት ሊያደርጉ የሚችሉ የተለያዩ የኢኮኖሚክ ኢቨንቶች ይኖራሉ። እነዚህ ኢኮኖሚክ ኢቨንቶች ዜናዎች በሚኖሩበት ጊዜ ቀድመን እዚህ አፕሊኬሽን ላይ ማየት እንችላለን ማለት። ከዛም ባሻገር ብዙ ጥቅሞች አሉት። ከዛ ውስጥ መካከል አንደኛው ሎት ሳይዝ ካልኩሌት ለማድረግ ይረዳናል። ትሬድ ስናደርግ ኦፍኮርስ አንድን አሴት በምን ያህል ሳይዝ መጠን እንደምንገዛ ማወቅ ይኖርብናል። ያን ማወቅ ምን ያህል ሪስክ ማድረግ እንደምንፈልግ እና ካልኩሌት ለማድረግ ይረዳናል ማለት ነው። እየጀመራችሁ ከሆነ እላዩ ላይ እዛው ሎት ሳይዝ ካልኩሌተር ስላለው በቀላሉ ካልኩሌት አድርጋችሁ የምትገቡበትን ሳይዝ ለማወቅ ይረዳችኋል ማለት ነው። ስለ ትሬዲንግ ሞር ማወቅ የምትፈልጉ ከሆነ ይህን አካውንት ፎሎ ማድረግ እንዳረሱ